ሰላም ፋሚሊ እንዴት ናችሁ? እንኳን ወደ ኤላይፊክስ በሰላም መጣችሁ። በዛሬው ቪዲዮአችን ሳምንታዊ ዊክሊ አናላይሲስ እንሰራለን። የምንሰራው ጎልድን ነው። አይ ቲንክ በባለፈው ሳምንት አልሰራውላችሁም፣ አልተመቸኝም ነበር። ስለዚህ ቪዲዮ ሪከርድ ለማድረግ አልተመቸኝም፣ ሪከርድ አላደረኩላችሁም። ዊክሊ አናላይሲስ አልሰራውላችሁም። ምን ብያችሁ ነበር? ፍሪ ቴሌግራም ቻናል ላይ ምን ብያችሁ ነበር? ይህ ማርኬት አቅም ያለው ወደ የት ነው ብያችኋለሁ? ወደ 49 ነው ብያችኋለሁ። ያ ማለት እዚህ ዞን ላይ ምን አድርገናል? 4396 ላይ ኢንትሪ ገብተናል። ኦልሞስት ያ ኢንትሪ አሁን ከ1000 ፒፕስ በላይ ሂዷል። ይኸው ከ900 ምናምን ፒፕስ በላይ ሂዷል። በመሃል ግን ወደ ሴልም ኢንትሪዎችን እየወሰድን ነበር። ወደ ሴልም ኢንትሪዎችን እንወስዳለን። ኢንትሪ አንገባም ማለት አይደለም። ፍሪ ቴሌግራም ቻናላችን ነው ይሄ ዋናው ቻናላችን ነው። ጆይን ማድረግ የምትፈልጉ ሰዎች ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ጆይን ማድረግ ትችላላችሁ። ሊንኩን ባዮ ላይ አስቀምጥላችኋለሁ ማለት ነው። ወደ ዛሬው ሀሳባችን ስንመጣ ዊክሊ አናላይሲስ ነው የምንሰራው። መጀመሪያ እስኪ ሃየር ታይም ፍሬም አድርገን ጎልድ ምን እያደረገ እንደሆነ እንይ ማለት ነው። የመጀመሪያ ነገር ይሄ ማርኬት ወደየት የመሄድ አቅም አለው ብያችኋለሁ። ወደ 49 የመሄድ አቅም አለው ብያችኋለሁ። አሁን ዊክሊ ሃየር ታይም ፍሬም ላይ ስናየው ማርኬት ወደ የትኛው ኦርደር ብሎክ የመምጣት ሁልጊዜም ያልተነካ ኦርደር ብሎኮችን ነው ምን የምናደርገው የምናወጣው ማለት ነው። መጀመሪያ ያልተነካ ኦርደር ብሎካችን ነው። ከዛ በኋላ ሊኩዊዲቲ እናያለን። እዛ ዞን ላይ ሊኩዊዲቲ ካለ ማርኬት ያን ሊኩዊዲቲ ሃንት አድርጎ ሲሄድ ነው ምን የምናደርገው ኢንትሪ የምንገባው ማለት ነው። የመጀመሪያ ነገር ለምሳሌ ይሄኛውን ዞን ስቲል ብታዩት እዚህ ጋር ምን አለ? ሊኩዊዲቲ አለ። ከዛ ያልተነካ ኦርደር ብሎክ አለ። ምን አድርጓል? ያን ሪስፔክት አድርጎ ማርኬት እየሄደ ነው ማለት ነው ሃየር ታይም ፍሬም ላይ። ከዛ ብሬክ ኦፍ ስትራክቸር እዚህ ጋር አለን። ብሬክ ኦፍ ስትራክቸር ምንድን ነው የሚያሳየን? ኮንቲኒዬሽን ነው የሚያሳየን ማለት ነው። እዚህ ጋር ምን አለን? ቦስ አለን። ቦስ ምንድን ነው የሚያሳየን? ኮንቲኒዬሽን ነው የሚያሳየን። ማርኬት አቅጣጫው ከዚህ በኋላ ወደ ባይ ነው ብለን ኤክስፔክት እንድናደርግ ያደርገናል። ግን ማርኬትን 4 ሃወር አድርጋችሁ ብታዩት እዚህ ዞን ላይ ሪስፔክት ያደረገው ምን አለ ማለት ነው? ኦርደር ብሎክ አለ፣ ወይንም ሪጀክት የተደረገበት ዞን ማርኬቱን ሪጀክት ያደረገው የ4 ሃወር ኦርደር ብሎክ አለ ማለት ነው። ስለዚህ ይሄን ዞን ብሬክ የሚያደርግልን ኦርደር ብሎኩን የ4 ሃወርን ሃንት የሚያደርገው ከሆነ ይሄ ማርኬት በደንብ ወደ ባይ ገፍቶ የመውጣት አቅም አለው ማለት ነው። ግን አሁን ሎወር ታይም ፍሬም እናወርደውና እኛ ዴይ ትሬደር ስለሆንን ይሄ አንዱ ካንድል የ4 ሰዓት ነው። 4 ሰዓት ሙሉ ያን ያህል ሰዓት ጠብቀን ሃንት ሊደረግ ይችላል። ስለዚህ ሞር የተሻለው 15 ሚኒት ነው። 15 ሚኒት አውርደን ምን እናደርጋለን ማለት ነው? አናላይሲሳችንን በ15 ሚኒት እንሰራለን ማለት ነው። እኔ ሁልጊዜ የምሰራው በ15 ሚኒት ስለሆነ ከዚህ በፊት የሰራውላችሁ ቪዲዮ አለ ዊክሊ አናላይሲስ፣ ተመልሳችሁ እዩት። ስለ ኦርደር ብሎክ ያልተነካ ኦርደር ብሎክ እንዴት እንደምንጠቀም ማለት ነው። የመጀመሪያ ነገር እዚህ ዞን ላይ ሪስፔክት አድርጎልን የሄደው የዋና ወር ቡሊሽ ካንድል እዚህ ጋር ያለው ማለት ነው። ስለዚህ ምንድን ነው የምናደርገው? እዚህ ዞን ተነስተን ወደ ባይ እንሰራለን ማለት ነው። ስለዚህ ጎልድ ተመልሶ ሲመጣ ሪስፔክት ሊያደርጋቸው የሚችላቸውን ምን እናያለን ማለት ነው? ኦርደር ብሎኮች። የመጀመሪያ ኦርደር ብሎክ ሪስፔክት ያደርገዋል ብለን የምናስበው የትኛውን ነው? እዚህ ጋር አለ አንድ ያልተነካ ኦርደር ብሎክ አለን እዚህ ጋር። ሁለተኛ እዚህ ጋር ነው ያለን ማለት ነው። ሶስተኛ ደግሞ እዚህ ጋር አለን ምን ያላለ ኦርደር ብሎክ? ያልተነኩ ኦርደር ብሎኮች ማለት ነው። ስለዚህ ይሄ ማርኬት ከነዚህ ከሶስት አንዱን ኦርደር ብሎክ ነው ተመልሶ የሚመጣ ከሆነ ይህ ማርኬት ሪስፔክት ሊያደርግ የሚችለው ከነዚህ ከሶስት አንዱን ኦርደር ብሎክ ነው ማለት ነው። ግን ከሶስቱ ሞር የትኛው ስትሮንግ ነው? የመጀመሪያ መጨረሻ ላይ የምታገኙት ማርኬት ላይ ካለው ኦርደር ብሎክ ይሄ የመጀመሪያው ነው ለማርኬቱ ቅርብ የሆነው። ሁለተኛው ይሄ ነው። ሶስተኛው ስለዚህ ይሄኛው ኦርደር ብሎክ ሞር ምንድን ነው ማለት ነው? ስትሮንግ ነው። ማርኬትን የመግፋት አቅም አለው። ሃንት የመደረግ እድል የለውም። ምክንያቱም ከሱ በኋላ ሌላ ኦርደር ብሎክ ስለሌለ፣ ማርኬት ሌላ ኦርደር ብሎክ ስለሌለ ይህን መጥቶ ብሬክ የሚያደርገው ከሆነ አቅጣጫውን ወደ ሴል ያደርጋል ብለን ነው የምንጠብቀው እንጂ ማርኬትን ወደ ባይ ከእንደገና እንታገለውም ማለት ነው። ስለዚህ ሌላ ኦርደር ብሎክ ስለሌለ የመጀመሪያ ማርኬት ስትሮንግ ነው ብለን የምናስበው ይሄን ነው ማለት ነው።
ቀጣይ ይሄኛው ነው የሚሻለው፣ ከዛ ይሄ ነው። ግን ይሄ ማርኬት አሁን ላይ ባለው ጂኦፖለቲካል ኢሹ አለ፣ ብዙ ነገር አለ። ምን ላይ ማርኬቱን አፌክት እያደረገው ያለው ነገር ማለት ነው። ጂኦፖለቲካል ኢሹ አለ፣ የራሻና የአሜሪካ ነገር አለ፣ የቬንዙዌላ ነገር አለ። ስለዚህ እንደዛ ስለሆነ ጂኦፖለቲካል ኢሹ ካለ ማርኬት በደንብ ወደ ባይ የመሄድ አቅም አለው ማለት ነው። በደንብ ወደ ባይ ምን የማድረግ ማርኬት የመግፋት አቅም አለው። ለዛ ነው አሁን ጦርነቶች ሲነሱ ምን ያደርጋል ማለት ነው ጎልድ ወደ ባይ የሚሄደው። ለምንድን ነው ወደ ባይ የሚሄደው? ኢንቨስተሮች፣ ሴንትራል ባንክ የምንላቸው ይሄ የአሜሪካ፣ የጃፓን፣ የእንግሊዝ እነዚህ ሴንትራል ባንክ የምንላቸው እነሱ ምን ያደርጋሉ? ጦርነት በሚኖር ጊዜ ወይም ጂኦፖለቲካል ኢሹ በሚኖር ጊዜ ኢንቨስተሮችና ሴንትራል ባንኮች 7 ሀሴት ላይ ነው ገንዘባቸውን ኢንቨስት የሚያደርጉት የሚያስቀምጡት። ያ ማለት ጎልድ ላይ ነው። ይመጡና ጎልድን ነው የሚገዙት ማለት ነው። ስለዚህ በትላልቅ ገንዘብ ስለሆነ እነሱ ጎልድን የሚገዙት ምን ያደርጋል ማለት ነው ጎልድ ወደ ባይ በደንብ ተገፍቶ ይወጣል። አሁን ከዚህ በፊትም ጦርነት ሌላ ጦርነት አይታችሁ ከሆነ የእስራኤል ሊሆን ይችላል፣ ሌላ ጦርነቶች በተነሱ ቁጥር ጂኦፖለቲካል ኢሹ ካለ ጎልድ ወደ ባይ ነው የሚሄደው ማለት ነው። ሞር ስትራቴጂያችሁን ራሱ ምን አያደርግም አያከብርላችሁም። ዝም ብሎ ወደ ባይ ይገፋል ማለት ነው። ጎልድ ወደ ባይ ዝም ብሎ የሚገፋበት ምክንያት ኢንቨስተሮች፣ ሴንትራል ባንኮች 7 ሀሴት ላይ ነው ምን የሚያደርጉት ኢንቨስት የሚያደርጉት ይመጡና ጎልድን ባይ ስለሚሉ ነው ማለት ነው። ለዛ ነው ሌላ ነገር አይደለም። ጂኦፖለቲካል ኢሹ ካለ ምንጊዜም ማርኬትን ወደ ባይ ብታዩት የተሻለ ነው ማለት ነው። ስለዚህ አሁን የመጀመሪያ ነገር ምን አለን እዚህ ጋር ኦልሞስት ኢኳሎ የሆኑ ሊኩዊዲቲ አለን ማለት ነው። ሊኩዊዲቲ ካለን ከሊኩዊዲቲ በኋላ የሚመጣ ኦርደር ብሎክ ጠንካራ ነው። የመጀመሪያ ነገር እዚህ ጋር ምን አለን? ሁልጊዜ እንደምላችሁ እዚህ ጋር ኮንሶሊዴሽን ዞን አለን። ኮንሶሊዴሽን ዞን ካለን እዚህ ዞን ላይ ቤዚክ ካንድልስቲካችንን ነው ምን የምንለው ምናወጣው። ኮንሶሊዴሽን ዞን አለን። ሬንጂንግ ማርኬት ሬንጅ እያደረገ ነበር እዚህ ዞን ላይ። ስለዚህ እዚህ ዞን ላይ ምን እናወጣለን? ቤዚክ ካንድልስቲካችን። የቤዚክ ካንድልስቲካችንን ከተጠቀምን ደግሞ ምን እንጠቀማለን? ሎወስት ፖይንቷን ነው የምንጠቀመው ማለት ነው። ስለዚህ ማርኬትን ወደ ባይ ከገባን የምንገባው የት ጋ ነው ማለት ነው? ሎንግ እዚህ ጋ ነው የምናስቀምጠው ማለት ነው። ይሄ እንኳን 30 ፒፕስ ይበቃዋል። እዛ በላይ አልሰጠውም ለማርኬት። እዚህ 65.8 ከሆነ ትገቡና 30 ፒፕስ በቂው ነው። 30 ፒፕስ በቂው ነው። ከዛ በላይ እንኳን አልሰጠውም ለማርኬት። እዚህ ዞን ላይ 30 ፒፕስ ብሰጡት በቂ ነው። ግን የቤዚክ ካንድልስቲካችን ታቹን አክብሮ የመሄድ እድል አለው ማለት ነው። የመጀመሪያ ኢንትሪ የሚኖረን ይሄኛው ዞን ነው ማለት ነው። ግን ይሄኛው ዞን እንዳወራ ነው ምንድነው ሪስኪ ነው። ለምን? ስትሮንግ ሊሆንልን የሚችል ይሄኛው ኦርደር ብሎክ ስለሆነ። ከዛ በኋላ ግን ቀጣይ ያለው ማርኬት የትጋ ነው ማለት ነው። እዚህ ጋር ምን አለን? ሌላ ሊኩዊዲቲ አለን። ስለዚህ ይሄኛው ኦርደር ብሎክም ማርኬትን የመግፋት አቅም አለው ማለት ነው። ስለዚህ ይሄም ማርኬትን የመግፋት አቅም አለው። ሁለተኛ ኢንትሪ ካለን ማርኬቲንግን ዞናችንን ሪስፔክት የማያደርግ ከሆነ የሚኖረን ኢንትሪ እዚህ ጋር ነው ማለት ነው። እዚህ ጋር ነው የሚኖረን ቀጣይ ኢንትሪያችን የሚኖረን እዚህ ጋር ነው። እዚህ ጋር ነው የሚኖረን። ይሄንም 30 ፒፕስ ብትሰጡት በቂ ነው። ካልሆነ ኦርደር ብሎኩን ምኑን መጠቀም ትችላላችሁ? ሎስት ፖይንቱን መጠቀም ትችላላችሁ፣ ሪስካችሁ የሚሰፋባችሁ ከሆነ። ግን ይሄን እንደዚህ ዝቅ ብታደርጉት ሞር የተሻለ ነው። የለኛውን ኦርደር ብሎክ የምትጠቀሙ ከሆነ ከኦርደር ብሎካችሁ ዝቅ ቢል ሞር የተሻለ ነው ማለት ነው። ግን ማርኬት ግን እነዚህን ዞኖች ይመጣባችኋል ብለን የምናስብ ከዛ ውጭ ይሄን ያለን ይሄን ከገባን ግን የምንገባው ሎስት ፖይንቱ ቤዚክ ካንድልስቲክ ስለሆነ የዚህን እንደ ላይኛው ዞን ነው። ይሄኛውን ዞን ነው ምን የምናደርገው የምንጠቀመው ይሄን ዞን ነው ማለት ነው። የታችኛውን ዞን ነው የምንጠቀመው። ከተጠቀምን ይሄኛውን ኦርደር ብሎክ ማርኬት የሚመጣበት ከሆነ ይሄን ነው። ግን ባለው ጂኦፖለቲካል ኢሹ እና ባለው አሁን ማርኬት ላይ ባለው ኮንዲሽን እኔ እዚህ ድረስ ይመጣል የሚል እይታ የለኝም።
ሜቢ ከመጣ እዚህ ድረስ ሊመጣ ይችላል። ግን ይሄኛው ሪስኪ ነው ሞር። ግን አሁን ከገባው ከደረስን ጠዋት ስንነሳ ከደረስንበት ማርኬት እዚህ ዞን ነው የምገባው ማለት ነው። ኢንትሪ ልገባ የምችለው እዚህ ዞን ነው። ካልሆነ ቀጣይ እዚህ ይገባለሁ። ግን የመጀመሪያ የምገባው ኢንትሪ ይሄኛው ዞን ነው ማለት ነው። ስቲል ግን የማየው ማርኬትን ወደ 49 ሺህ ነው፣ ወደ ላይ ነው እያየሁት። ሶሪ 49 ነው እያየሁት ያለሁት ማለት ነው። 4900 ማለት ነው። ወደዛ ነው እያየሁት ያለሁት። ግን መርሳት የሌለባችሁ ነገር ደግሞ ይሄኛው ቅድም ያሰመርነው የምንድን ነው ማለት ነው? የ4 ሃወር ኦርደር ብሎካችንን እሱን ሪስፔክት አድርጎ የሚወርድ ከሆነ ስቲል ሪስፔክት ይደረጋል የሚል እይታ የለኝም። ግን ይሄን ዞን ሪስፔክት የሚያደርግ ከሆነ ግን ማርኬት እስከዚህ ድረስም የመውረድ አቅም ሊኖረው ይችላል። አሁን ባለው ሁኔታ ግን ጎልድ ወደዚህ ዞን ይመለሳል የሚል እይታ የለኝም። ሞር ወደ ባይ ይገፋል የሚል እይታ ነው ያለኝ ማለት ነው። ግን ማርኬት ሲከፈት ደግሞ ጃምፕ አድርጎ የሚከፈት ከሆነና ብሬክ አድርጎት ወደ ላይ የሚሄድ ከሆነ ምንድነው የምናደርገው ማለት ነው? ብሬክ የሚያደርገው ከሆነ ዞኑን ምን እናደርጋለን? እዚህ ዞን ተከትለ ነው ማርኬቱን ስትራክቸሩን እየተከተለን ትሬድ እናደርጋለን ማለት ነው እንጂ ወደዚህ ዞን ድረስ ይመጣል ሁልጊዜ ግዴታ እዚህ ድረስ ይመጣል አልልም። ማርኬት ብሬክ ካደረገልኝ ማርኬቱን እየተከተልኩ ነው ትሬድ የማደርገው። ያ ማለት ለምሳሌ እዚህ ዞን አይታችሁት ከሆነ ማለት ነው ማርኬት ምን ፈጥሯል? ማርኬት ጃምፕ አደረገ፣ ሲከፈት ጃምፕ አደረገ፣ ከዛ ሄደ። ማርኬቱ ሲመለስ እዚህ ዞን ድረስ ይመለሳል የሚል እይታ አይኖረኝም። እኔ ማርኬት ብሬክ ካደረገልኝ ብሬክ ሲያደርግ እዛው እየተከተልኩት ነው የሚሄድ፣ ብሬክ ሲያደርግ እየተከተልኩት ነው የሚሄደው እንጂ ምን አላደርግም ማለት ነው። ማርኬቱ ግዴታ እዚህ ድረስ ይመጣል ብዬ አልጠብቅም። ብሬክ ከተደረገላችሁ ብሬክ ሲደረግ ማርኬት የላይኛውን ዞን ብሬክ እያደረገ ሲሄድ ኮንቲኔሽኑን እየተከተላችሁ ሞር ትሬድ ማድረግ የተሻለ ነው ማለት ነው ለጎልድ እንጂ ግዴታ ወደ ታች እዛ ታች ድረስ ይመጣል ብዬ አልጠብቅም። ምክንያቱም እንደዛ ምጠብቅ ከሆነ ሳምንቱን ሙሉ ትሬድ ሳላደርግ ነው የማሳልፈው ማለት ነው። ማንኛውም ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። በተቻለኝ ፍጥነት ለመመለስ ሞክራለሁ። ይህ ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ፣ ሰብስክራይብ አድርጉ እንደዚህ አይነት ቪዲዮዎች እንዲደርሷችሁ ማለት ነው። ሰብስክራይብ አድርጉ። በተቻለኝ ፍጥነት ሁሉንም ነገር ለመስራት ሞክራለሁ። ፍሪ ቴሌግራም ቻናል መቀላቀል የምትፈልጉ ሰዎች ሊንኩን ባዮ ላይ አስቀምጥላችኋለሁ፣ ጆይን ማድረግ ትችላላችሁ። ይህኛው ቻናላችን ምንድነው? ማርኬት አናላይሲስ የምንለቅበት ነው። ማርኬት አናላይሲስ የምንለቅበት ነው። ሲግናል የምንለቀው ከዚህኛው ቻናላችን ነው። ይሄኛው ቻናላችን ማርኬት አናላይሲስ ብቻ ነው ሼር የምናደርገው። አንዳንድ ጊዜም ሲግናል ሼር እናደርጋለን ማለት ነው። ላይቭ ስለምንገባ ቲክቶክ ላይም ቴሌግራም ላይም ላይቭ ስለምንገባ ገብታችሁ ስለ ትሬዲንግ ማንኛውን ጥያቄ መጠየቅ ትችላላችሁ። በሌላ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።